ግረሽኛልና እንዴት ትገልጫለሽ? በነዛ ሁሉ ሁኔታዎች ብሩኬ ግለጪው ብትበይ እንዴት ነው ልገልጪው የምትችይው? አጠራሽ እሱ በቃ የኔ ሰው ነው፣ የኔ ሪል ሰው ነው። በቃ እውነተኛ ሰው ለኔ የተሰጠኝ ሰው ነው። ሰው እና ሰው ይለያያል አይደለ? እሱ ትክክለኛ ሰው ነው። በቃ ለኔ የምር ሰው፣ በቃ የኔ ሰው። ከዚህ በላይ ልገልጸው አልችልም። የምር ምክንያቱም ብዙ ነገሮችን የሚታገሰኝ ብዙ ነገሮችን ያስተማረኝ እንደዚህ እኔ ብቻ አይደለሁም እንትን የምለው ገባክ? እሱም እኔን በጣም ብዙ ነገሮችን አቅጣጫ አሳይቶኛል። እንደዚህ እንደምታየው አይደለም። በጣም የሆነ አለ አይደለ ቀልደኛ እንደሆነ ሁሉ በጣም ቁም ነገረኛ ነው። በሲሪየስ ጉዳዮችም ሲሪየስ ጉዳይ ላይ በጣም ሲሪየስ ነው። በተለይ ለስራ ያለው ነገር ለሆነ በቃ ለኃላፊነቱ የሆነ ነገር ከተሰጠው ለሱ ያለው ነገር በጣም ከባድ ነው እና በዚህ ባሳለፍኩት ጊዜያቶች ውስጥ ክፉም ይሁኑ ጥሩም ጊዜያቶች ይሁኑ በእነሱ ሁሉ ጊዜያቶች በቃ ወደፊትም የምር የኔ ሰው ነው። ገባህ አይደለ? አንዳንዴ የሆነ ልትራራቅ ትችላለህ፣ ተጋጭተህ ምናምን ልትራራቅ ትችላለህ፣ ግን በዛ ሁሉ መሀል የኔ ሰው ነው። ገባህ? እና እንዲህ ነው ሊገልጸው ይችላል። እንዴት ነው ገልጻኛለች ብለህ ታስባለህ? አያበደ ነው አብደ ጸዴ ነው። ኦኬ አንተስ ከጥንካሬዋ ከፍቅሯ ከሁሉ ነገሯ እንዴት ነው የምትገልጻት? እኔ ያው ብዙ ነገር የሚያስተካከልኩት እሷ ከመጣች በኋላ ነው። ያው ከጓደኞች ጋር ምናምን ሉዝ ማደርጋቸውን ታይሞቼን በቃ ሙሉ ነው የተውኩት እሷ ከመጣች በኋላ ምናምን አለ አይደለ መለወጥ በነበረብኝ ሰዓት ነው በቃ አቅጣጫ መቀየር በነበረብኝ ሰዓት ነው ህይወቴ ላይ መጣችው ምናምን እና እኔ በጣም እንጃ ለእኔ ልዩ ስጦታዬ ናት። በጣም ነው የምወዳት ከሚገባው በላይ ነው የምወዳት። ብንጋጭም ብንጣላ ምንም ቢመጣ ምንም እኔ እወዳታለሁ። ምንም ማርያምን የምር እወዳታለሁ። በቃ የምር ነው። አንዳንድ ጊዜ እንትን ይላል ይሰለቻል እኮ መጨቃጨቅ መጣላት ምናምን ይሰለቻል። እንዴ ሰው ምን አስቦ ነው እንትን የሚለው? በቃ ትዳር ጸዴ ነገር ነው ጓደኛ ምናምን የሚሉ ምናምን ትላለህ። ፍዳያን ስታይ በቃ ሲጨቃጨቅ አንተም ወይ አትግባባ ወይ ምን አትል በቃ ሁሌ ጸብ ሲሆን ይመርህና ምናምን ትላለህ። ግን የህይወት አንድ አካል ነው። ጥሩ ነው በጣም ትጋጫላችሁ ምን ትላላችሁ፣ ግን የምትዋደዱ ከሆነ አትለያዩ። ብትለያዩ ሂጂ ምናምን ብትላትም ሂድም ብትልም አትለያዩ። ሞት ይመጣል አትለያይም። እና እኔና ሀይሚ ብዙ የማይመስሉ ነገሮችን አሳልፈናል እና አሁን እንዲህ ነው ብለህ ብታወራው ራሱ መመለሳችን አብረን መሆናችን ይገርመሃል። እግዚአብሔር እስከ መለያየት ደርሰህ ትመለሳለህ ምናምን እና እዚህ ያለ ነው እና ብቻ ኒውስ ላይ ስላለች በጣም እድለኛ ነኝ። በጣም እንዳንቺ አይነት ጎበዝ ብርቱ ሴት አጠገቢ ስለሆነች በጣም እድለኛ ነኝ። አንቺን የመሰለ ሴት ላገኝ አልችልም። ከዚህ በኋላ ብዙ ጊዜ ነው የምለው ከዚህ በኋላ የሚመጡ ሴቶች አሁን የተለያዩ የሚመጡ ሴቶች የኔን ስኬት ወይ ገንዘብ አለው ብለው አስበው ይመጣ ምናምን የሚችለው በውድቅ እሷ የምትሆኝ አይነት ሴት አይደለችም። ሀይሚ አትሆኝም። ሳይኖረኝም አብራኝ ነበረች። አሁን የሚመጡ ሴቶች እንግዲህ ህይወት ላይ ጥሩ ናቸው ብዬ አላስብም። ትጀመር ማንም ቢመጡ ራሱ ከዚህ በኋላ ቢመጡ ራሱ አንቺ ነሽ የምትመልሻቸው። ያው ዋጋ ከፍዬለታለሁ አይደል? አይ እሱን እኮ አይደለም ማለት እንዴት ተረድተሽኛ? በዛው ሳይሆን አሁን ሀይሚ ከኔ ጋር ባትሆን ፍቅረኛ ባትሆንና እኔና ሀይሚ አብረን ባንሆን ኖሮ ነው እያልኩ ያለሁት። ገብቶሃል? ትክክለኛ ውሳኔ ነው ከእሷ ጋር ፍቅረኛ መሆን ነው የምልሽ እንጂ አሁን ሀይሚ እኔና አንቺ ፍቅር ሳንገላለስ ተለያይተን ቢሆን የሆነ ነገር ያስራለሽ ሌላ ነገር እንደ አመዳም እያለው እኮ ነው አንቺ እኔን የወደድሽኝ እንዴ? ምን ሆነ ይላል እኮ ያኔ ለእንት ያለ ልብስ ይለብሳል ብዬ መቻ አመዳምነትን አየሁ ልትይኝ ነው። ቦንዳ ለዘላለም ይኑር። በደጉ ጊዜ ፈርከንበታል። ብቻ ለዛ ነው እኔ እወድሻለሁ በቃ ባጭሩ። አይ በጣም ደስ ይላል በእውነት። ያው ፍቅር የተገላለጻችሁበት መንገድ ያው ሁለታችሁ ናችሁ የምትተዋወቁት፣ ሁለታችሁን ይገልጻልም ብዬ አስባለሁ።